በህይወቴ ከተማርኳቸው ነገሮች አንድ ነገር ልንገራችሁ። ኮምፎርት ዞን ላይ ከሆነ ሁሉ ጊዜ ማደጉን ምኑንም በቃ አናየውም፣ የሆነ ቦታ መድረሱን አናየውም። ጀስት ያለንበት ስራ ወተን መግባታችን ለኛ ትልቅ ነገር ብቻ ነው ይመስለን። ያ ነገር ደግሞ መጥፎ ነው። በራሴ ነው የተማርኩት። እኔ ልጅ ከመውለዴ በፊት በቃ በፈለኩበት ጊዜ እገባለሁ፣ በፈለኩበት ጊዜ እወጣለሁ እና ኬርለስ የሆንኩባቸው ብዙ ነገሮች ነበሩ። ለምሳሌ መማር ያሉብኝ ነገሮች አልተማርኩም። ጀስት ሜካፕ ብቻ ይበቃኛል። ምን ተምሬ እገባለሁ፣ አስተምሬ እገባለሁ፣ ሰርቼ እገባለሁ ነበር። ግን አሁን ላይ ልጆቼን ሰጥቼ ወጥቼ ሜካፕ ብቻ መስራቱ ለኔ ተገቢ አልመሰለኝም። በተጨማሪ ደግሞ አስተማሪ መማር እንዳለብኝ ያሳመነችኝ የኛ አስተማሪ ነበረ። በአሁን ሰዓት ደግሞ ያጋጠመችኝ እንደምታዩት እኔም ተማሪ ሆኛለሁ። ሶ ጋይስ በጣም ጎበዝ በ15 ቀን ውስጥ ተማሪዎቻችን ማለት ነው የራሳቸውን እየሰሩ ነው። ቤት ለቤት እየገቡ እየሰሩ ነው። እንደገና ደግሞ እኛ በሰራተኛ ጥረት በምናገኝበት ጊዜ እየጠራናቸው ማለት ነው የሚገራርም ሂናዎች እየሰሩ ነው በ15 ቀን ውስጥ። ሶ እኔ እንኳን ተምሬያለሁኝ። ይሄው 7 አመቴ ሜካፕ ከጀመርኩኝ ምንም ነገር የመማር እንትን የለኝም። በቃ ስልቹ ነበርኩኝ። አሁን ላይ ግን ከዚህ በፊት እንደነገርኳቸው ብዙ ነገሮችን መማር እንዳለብኝ ገብቶኛል። ያው እንግዲህ በሂና ጀምረናል። የሚቀጥለው ደግሞ አላህ ይወቀው። ሰው ጋይስ እየመጣችሁ እነዚህን የመሳሰሉ ሂናዎች መማር ከፈለጋችሁ ያው ታውቃላችሁ ሜካፕ ሂናና ሜሽ በ15000 ብር እያስተማርን ነው። ስፔሻሊ ያላገባችሁ ያልወለዳችሁ ካላችሁ ሁላችሁም ቶሎ ብላችሁ የምትማሩት የምትፈልጉትን ነገር ቶሎ ተማሩ። መውለድ ቀላል አይደለም፣ ትዳር ቀላል አይደለም። እኛ ጋር ደግሞ ብቁ እናደርጋችኋለን። እየመጣችሁ ተማሩ። ባዮ ላይ ባለው ስልክ ኢንፎርሜሽን ጠይቁ። እናመሰግናለን። ባይ